አንድ ሴት ካረገዘች በኋላ እስክትወልድ ድረስ ምንም አይነት ግንኙነት መፈጸም እንዳይችሉ ከፈጸሙም የሚፈጽሙት ከልጃቸው ጋር ነው፣ ይህ ደግሞ ግብረ ሰዶማዊነት ነው ብለው ነበር። እና ይህን እንዴት ያዩታል? እንኳን 9 ወር ሙሉ የአንድ ቀን በዓል ማሳለፍ የማይችልበት ቅጽበት ከመጣ እንዴት ነው ማድረግ ያለባቸው? ያው ልጁ ክርስትና እስኪነሳ ድረስ በአጠቃላይ 1 ዓመት ሙሉ ግንኙነት ሳያደርጉ መታቀብ ይቻላል ወይ? እስኪ ትንሽ ነገር ይበሉኝ። ጥያቄ ስለፈጠረብኝ ነው። ወደፊት ለምጀምረው ህይወት ምን አይነት ፈተና እንደሚያመጣብኝ እያሳሰበኝ ስለሆነ ስለሚመልሱልኝ አምላክ ያክብርልኝ ብለዋል። እናመሰግናለን። ፍትሐ ነገሥታችንም የሚያዘው ሆድ ከሰፋ ጽንስ ከገፋ በኋላ ሩካቤ ይከለክላል። ቀን አልወሰነም። ሆድ ከሰፋ ጽንስ ከገፋ ነው የሚሉት ሊቃውንቱ። ይሄ ማለት ጽንሱ መታወቅ ሲጀምር ማለት ነው። መታወቅ ከጀመረ በኋላ ሩካቤ እንዲቆም ከልክለዋል፣ አዘዋል አባቶቻችን ማለት ነው። ቀጥታ ትእዛዙ ይሄ ነው። ይሄ የሆነበት ምክንያት ቅድም እንዳሉት እሳቸው ዞሮ ተከልክሏል ነው። 1 ዓመት ይሆናል። ይሄ ቀኑን መነሻውንም ስላልጠቀሱልን 1 ዓመት ይሁን አይሁን የሚሞላ አይመስለኝም። ዞሮ ግን ምንድነው ሰው ለእግዚአብሔር ሲል 1 ዓመት አይደለም እድሜ ዘመኑንም ሊከለከል ይችላል። እናቱ ምን ካለችበት እናቱ ገበያ ሄደችበት አይደል የሚባለው። እንደዛ ሆኑ ነው እንጂ እንዲሁም ዝም ብለው የሚኖሩ በጣም ብዙ ቅዱሳን አሉ፣ እግዚአብሔርን ለማገልገል እስከሆነ ድረስ። በዚህ ዓለም ላይ ይኸውልህ እንደ ራብህ አትበላም። ክርስቲያን ስትሆን የፈትው ጾር ወይም ደግሞ የዝሙት ጾር እንደተነሳብህም ሴት ፍለጋ አትሄድም፣ ትታገሳለህ። መታገስ የሚባል ነገር አለ። ትዕግስት ደግሞ ከክርስትና የተወለደ ክርስትና ያስተማረን ነው። ትዕግስት የሌላቸው ሰዎች ምን እንደማይሆኑ ታውቃለህ? ባህታዊም መሆን አይችሉም፣ ሰማይትም መሆን አይችሉም፣ ባለትዳርም መሆን አይችሉም፣ ሁሉንም መሆን አይችሉም። ትዕግስት የሌላቸው ሰዎች። ትዕግስት ዋናው ትልቁ ነገር ኢየሱስ ክርስቶስ መከራ መስቀሉን በተቀበለ ጊዜ በትዕግስት ነው አይደለ የተቀበለው። ሰማዕታትም ወደ እሳት ሲጥሏቸው በሰይፍም ሲያርዷቸው መከራውን ሁሉ የሚታገሱት የሚቀበሉት በትዕግስት ነው። ባህታውያንም አጋንንት መከራ ሲያጸኑባቸው በበረሃ መውደቃቸው ረሃቡን፣ ጽሙን ሁሉን ነገር ታግሰው ነው መከራ የሚያገኙት። ማንም ያለ ትዕግስት ዋጋ የሚያገኝ የለም በክርስትና ሕይወት ውስጥ ስንመለከትና ምንድን ነው የምንታገሰው ነገር? እኛ ስለ እግዚአብሔር ብለን የታገስነው የምንታገሰውስ ነገር ምንድን ነው? ይችን ያህል ጊዜ እንኳን መከልከል ካልቻል የእግዚአብሔርን ትእዛዝ ታሳቢ በማድረግ መታገስ ካልቻል ስለ እግዚአብሔር ብለን ምንድን ነው የታገስነው ነገር? ሰዎች ሲሰድቡን ተቆጥተን፣ ሲረበን በልተን፣ የፈትው ጾር ሲነሳብን ሴት ፍለጋ ሄደን ምኑን ነው ታዲያ የምንታገሰው? ስለ ክርስቶስ ብለን እኮ የምንታገስበት ጊዜ መኖር አለበት። እግዚአብሔር ታግሶናል። እኛን ብዙ ነገር ታግሶን ነው የሚኖረውና ለታገሰን አምላክ መታገስ ይኖርብናል ለማለት